በሕይወታችን ውስጥ መከራ ሳያቋርጥ ደጋግሞ የሚመጣ ጊዜ አለ። ልክ ጭንቅላታችንን ከውሃ በላይ አውጥተን ትንፋሽ አገኘን ስንል ሌላ ከባድ ማዕበል መጥቶ ያሰጥመናል። መሬት ላይ ወድቀህ እየተንፋቀቅ ትንፋሽ ፍለጋ ትቃትታለህ። ምን እንደምታደርግም ግራ ይገባሃል። ይህ ሁሉ መከራ ይደርሳል ብለህ በፍጹም አልጠረጠርክም። በዙሪያህ ያለው ነገር ሁሉ እጅ ስጥ፣ ተስፋ ቆረጥ ይልሃል። ሕይወት በውስጧ እያለ ስታደናቅፍህ ነገሮች ሁሉ አይገቡም። ትጮኻለህ። ለምን እኔ ላይ ብቻ ይህ ይደርሳል ትላለህ። ትቆጫለህ፣ ትበሳጫለህ፣ በራስህ ላይ ታዝናለህ። በመከራ ጊዜ ይህ ሁሉ መሆኑ አይቀሬ ነው። ነገር ግን ልብ በል፣ ከፊትህ ያለው ሊፈታ የማይችል መሰናክል አይደለም፣ ልታደርገው የሚገባህ ምርጫ እንጂ። እጅህን ትሰጣለህ ወይስ ትነሳለህ? በአንተ ላይ ምን እንደደረሰ ምንም ዋጋ የለውም። ዋናው ቁም ነገር በአንተ ላይ ለደረሰው ነገር ምን ምላሽ ሰጠህ የሚለው ነው። ይህ ብቻ ነው ወሳኙ። ልበሳጭ፣ ልጨነቅ፣ ልዛልና ደካማ ልሆን እችላለሁ። ወይም ደግሞ ምንም አይደለም፣ ነገሮችን ማስተካከል የኔ ፈንታ ነው ማለት እችላለሁ። የተለየ ችሎታ ወይም ፍጥነት ከተወሰኑ ነገሮች ሊያሳልፉ ይችላሉ። ነገር ግን የአእምሮ ጥንካሬ ሊተኩ አይችሉም። ያ በውስጥህ ያለው ልብ፣ ያ ስሜት፣ ያ መገፋፋት ከፊትህ ሊታለፍ የማይችሉ የሚመስሉ ጋራዎች ቢደቀኑም እንኳ በፍጹም እጅ አለመስጠት ማለት እርሱ ነው። ጥያቄው ሌላ ተጨማሪ አንድ እርምጃ መራመድ ትችላለህ የሚለው ነው። መልሱ ደግሞ ሁልጊዜም አዎ እችላለሁ ነው። አሁን አስቸጋሪ ፈተና ውስጥ እያለፍክ ከሆነ ፈተናው በጠነከረ ቁጥር የአንተ እድገትና ጥንካሬ ያን ያህል ታላቅ ይሆናል። ያ ጨለማና ብቸኝነት የሞላበት የህይወት ጫና የሚበዛበት ስፍራ አንተን ጠርቦ የሚሰራህ ስፍራ ነው። እኔ ትልልቅና ድንቅ ሐሳቦችን ያገኘሁት በሽንፈቴ ውስጥ ነው። ከውድቀቶቼ መነሻ ነው እንደገና መነሳት ያለብኝን መንገድ የፈለኩት። መራመድ ካልቻልክ ተንበርክከህ ተራመድ። ምንም ይሁን ምን መኖር አለብህ፣ ትወጣዋለህ። በስሜት ሆነ በአካል በደቀኩና የመጨረሻው ጨለማ ምዕራፍ ላይ ስደርስ በዚያን ቅጽበት ወሳኝ ውሳኔን እወስናለሁ። ፈተናዬ ሆይ እጄን አልሰጥህም፣ አልሸነፍም፣ አታሸንፈኝም፣ አታጠፋኝም። ስኬት ደረጃ ላይ ስደርስ ጉዳዩ የችሎታ ብቻ አይደለም፣ ጸንቶ የመቆም ጉዳይ እንጂ። እኔን ልትሰብረኝ አትችልም፣ ምክንያቱም ከዚህ በፊት ደጋግሜ ተሰብሬያለሁ። በሕይወቴ ብዙ ተስፋ መቁረጥን አይቻለሁ። ውድቀት ምን እንደሚመስል ጠንቅቄ ያውቃለሁ። አሁን ግን እኔ በፍጹም የማልሰበር ሆኛለሁ ልትል ይገባል። አስቸጋሪ ጊዜያት በፍጹም አይዘልቁም። ጠንካራ ሰዎች ግን ለዘላለም ይኖራሉ። አንተ የተሰራው ከተለየና ከልዩ ነገር ነው። ልትወድቅ ትችላለህ፣ ግን በፍጹም ከጨዋታው አልወጣህም። አሁን ተስፋ ለመቁረጥ በጣም ዘግይተሃል። ምናልባት በሕይወት ተመትተህ ወድቀህ ይሆናል። ውጊያው ያበቃም ይመስልሃል። ነገር ግን ውጊያው የሚያበቃው እኔ በቃኝ ብለህ እጅህን ስትሰጥ ብቻ ነው። ጸንተህ ቁም። አሁን እጅህን እንዳትሰጥ። ስቃይ ዘላቂ አይደለም፣ ጊዜያዊ ነው። ለአንድ ተጨማሪ ጊዜ ለመነሳት ከወሰንክ እውነቴን እልሃለሁ ውጊያውን ታሸንፋለህ። እናመሰግናለን። ከወደዳችሁት ለተጨማሪ ላይክ፣ ሰብስክራይብ ማድረግዎን አይርሱ።